እግዚአብሔር ይፈርዳል። በእውነቴ ነው የምላችሁ። እናት ከሌለች እህት ከሌለች ሚስት ከሌለች ይህን ቪዲዮ ማሳለፍ ትችላለህ። በቃ ማንም ሊከለክል አይችልም። ወዳጆች በእውነት ይህን ቪዲዮ እስቲ አይተን እንመለስ። ቤት መፈለግ ከጀመርኩ ዛሬ 6 ቀን እየተከናወነ ነው ያለው። ልጅ ስለያዝኩኝ ብቻ እያለ ተለጥፎ የለም ነው የሚሉት። ወንዶች እሺ ሴቶች አልወለዳችሁ አላረገዛችሁ እግዚአብሔር ምስክር ልቤን የነካ ነገር ነው። ምንድነው ልጅ ስላለች የቤት ኪራይ አይከራይም የሚል ህግ አለ እንደ በኢትዮጵያ ውስጥ? ምንድነው አንድ ልጅ ይዛ እንደዚህ እስከምታለቅስ ድረስ የኢትዮጵያ ህዝብ ምን ሆናቸው ነው? ለእናንተ ቤት የሰጠ እግዚአብሔር ነው፣ ለሷም ደግሞ ቤት የከለከለው እግዚአብሔር ነው። ልጅ መውለድ ነውር ነው እንደ ምንድነው ነገር እናድርግ። በቃ የሆነ ቻሌንጅ ይጀመር። በቃ ከዚህ ስቃይ ከዚህ ችግር ትውጣች እናት። ምንድነው እግዚአብሔር ለአንዱ ቤት ከሰጠ ለአንዱ ቤት ካልሰጠ ምን ኃጢያት ነው? አይደለም እኮ እግዚአብሔር ሁሉንም ይቀይራል። ማንም ከታች ነው የተነሳው። ማንም ይዞ የተወለደ የለም። ሀብት ይዞ የተወለደ የለም። ብር ወርቅ ይዞ የተወለደ ማንም፣ ቤት ይዞ የተወለደ ማንም የለም ሲጀመር ማለት ነው። ማንም ይሄን መሬት ይዞ የሚሄድ ማንም የለም። ስለዚህ ባንጨካከን ይሻላል፣ ብንተባበር ብንተጋገዝ ይሻላል ለኢትዮጵያ ህዝብ ለማለት እፈልጋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ተባበሩ። ወዳችኋል።